ከእናቴ ጋር አብራችሁ መኖራችሁ ልማ አትጫወችም እንዴ? ይበቃኛል እኮ ነው የተለያየ ነው። እሷ ተደስታ ትጨናነቃለህ እንዴ? ታስባለች። ሰዎች ደስተኛ ነው ሲላት ትናደዳለች። ለዛ ነው የምትደውለው። ከእናቴ ጋር አብራችሁ መኖራችሁ ልወለዳችሁ እናትሽ ደስተኛ ስለሆነች እኮ ነው የተለያየ ነው። እሷ ተደስታ ሌላ ነገር እንደቀየረጋችሁ ታስባለች። ሰዎች ደስተኛ ነው ሲላት ትናደዳለች። ለዛ ነው የምትደውለው። አንቺ ይሄንን ለምን አወቅሽ? እንደወለዳችሁ ብቻ ነው አምጣቁት። ጭንቀት ማስታገሻ ነው። ከዛ ደና ሌላ ነገር ቢያንስ እኔ ጋር ይቀራል። ቃል ሄደላ ለመጉዳት ወላጅ የሌለውን ልጅ ታገኛላችሁ መኖር ትጀምራላችሁ። መከባበሪያ ምንድነው? ጭንቀት ማስታገሻ ነው። ከዛ ደና ትሆናለህ። ቢያንስ እኔ ጋር ይቀራል። ሌላውን ላለመጉዳት እሞክራለሁ። ብር ስታገኙ አብራችሁ መኖር ትጀምራላችሁ። መከባበር የራቀበት ትዳር ገንዘብ አያጸናው። ገንዘብ ስጋ ሊገዛ ይችላል። ጥሩ ስጋ ወጥ ምንሰራው ግን እኛ ነን። ወላጆች ሲለያዩ አንድ ነገር ይረሳሉ። መለያየት ለነሱ አዲስ ምዕራፍ ነው፣ ለልጅ ግን በልብ የሚቀር ትዝታ ነው። ወላጆች ሲለያዩ ልጆች ዝም ይላሉ፣ ልባቸው ግን ብዙ እንባ ይይዛል። ለመለያየት ስታስቡ የልጃችሁን ልብ እንዳረሱ